አረች ሀገር ወዴት እየሄደች ነው? ወዴት እንደምትሄድ ቆይኔ ልንገርሽ ብዙም እንዳትለፊ። ቀጥታ ስትጓዥ ሕፃናትን ደፍረው 3 እና 5 ዓመት የሚታሰሩበት አለ እስር ቤት ሰፊ። ትንሽ ጠጋ ስትይ የአንድ ባለስልጣን መጋዘን አለልሽ ሚሰፋ ከበረት እስኪወደድ ብሎ ዘይትና ስንዴ የሚደብቅበት። እሱን ተይውና ተከታይ መንገዱን አንድ ወጣት ታያለሽ ዲግሪውን አስይዞ የሚቅም የግዱን። ሥራ ስላጣ ነው መኮንኑን ትተሽ ስትሄጅ መንገድሽን። ብዙ ሴቶች አሉ አጭር ቀሚስ ለብሰው ሚያፌዙ በሽንሽን። ካፌዙብሽ ቻዩ ናቄ እነሱን ወሬ ምን ማድረግ ይቻላል የባዕድ ፋሽን ነው ሚከብረው ባገሬ። ትንሽ ስትጓዢ አስፓልት ያስወጣሻል የተቦዳደሰ የጠፋበት መላ ጥራት የጎደለው በጅብ መሐንዲሶች በጀቱ የተበላ። እሱን እንዳለፍሽው ትልቅ ሆቴል አለ ስሙን ያደረገ መተቸት ወንጀል ነው ማለፍ ነው መርቆ። የብዙ ድሃ እንባ እዛ ነው የሚጠጣው በውስኪ ብርጭቆ። መርቀሽ ስታልፊ ሁሉንም እያወቅሽ እንደዚህ በሐላል እግርሽ ይጥልሻል ከገበያ መሃል። ግን ቶሎ ቶሎ ሂጅ የዘገየሽ እንደው ቢነጋ ቢመሽም ቤት የእግዚአብሔር ነው ቀርቷል ማንም በሩን ከፍቶ አያሳድርሽም። ገበያ ስትደርሺ ብዙ ሰው ታያለሽ ከሚባለው በላይ ብሶትን ያሰሰ ከነ ቤተሰቡ ቤቱ የፈረሰ። ስግብግብ ነጋዴ የማይፈራ ሐራም ማንን እንደሚሰድብ ማይገባሽ ሰካራም። ንብረቱን ሁሉ አጥቶ ዛሬም የሚታትር በላብና ወዙ መዓት ጉድ ታያለሽ አረ ብዙ ብዙ። እና በዛ ሰዓት አንዱን ብሶተኛ ሂጂና ጠይቂው ሀገሬ ያልሻትን ወዴት እንደምትሄድ ይነግርሻል ልምዱን። እኔ እዛ ድረስ ነው የማቀው መንገዱን ሂጂ።